ፀጉሬ ሳስቶብኛል እንዴት ላሳድገው ብላችሁ ለተጨነቃችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አንድ ጁስን በመጠቀም ምን ማድረግ ትችላላችሁ? ፀጉራችሁን ማሳደግ ትችላላችሁ። የፀጉር መሳሳት በተለያየ ምክንያት ሊከሰት ይችላል። በአውቶኢሚዩን ዲዚዝ ምክንያት ሊከሰት ይችላል። በኢንፌክሽን ምክንያት ሊከሰት ይችላል። በፈንገስ ምክንያት ሊከሰት ይችላል። በተለያዩ በሽታዎች ምክንያት ሊከሰት ይችላል። ይህን የተከሰተውን የፀጉር መሳሳት በቀላሉ የምታሳድጉበትን አንድ ጁስ ነግራችኋለሁ። አብራችሁን ቆዩ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንደሚታወቀው የፀጉር መሳሳት በጣም ብዙ ምክንያቶች አሉት። ከዚህ ዋነኛ ምክንያቱ ምንድነው? አንድሮጀኔቲክስ አሎፔዣ የምንለው ነው። ዋነኛ ምክንያቱ በየትኛውም መንገድ የፀጉር መሳሳት ቢገጥማችሁ ጥሩ መፍትሄ የምታገኙበትን ጁስ ይዤላችሁ መጥቻለሁ። ይህም ጁስ ምንድነው? የቀይ ሽንኩርት ጁስ ነው። የቀይ ሽንኩርት ጁስን በመጠቀም ፀጉራችሁን እንዴት እንደምታሳድጉ በዚህ ቪዲዮ እንመለከታለን። የቀይ ሽንኩርት ጁስ እኮ ብጠቀም ፀጉሬ ይሸታል ለምትሉም ደግሞ ጥሩ መፍትሄ ይዤላችሁ መጥቻለሁ። ስለዚህ ሙሉ ቪዲዮውን እንድትከታተሉት እጠይቃችኋለሁ። የፀጉር መሳሳት እንዳልኳችሁ በተለያየ ምክንያት ይከሰታል አይደል? ያን የተከሰተውን የፀጉር መሳሳት በተለያዩ ነገሮች ማከም ይቻላል። ፀጉር መሳሳት በተለያየ ምክንያት ገጥሟችሁ የቀይ ሽንኩርትን ጁስ ስትጠቀሙ ጥሩ የሆነ ጠቀሜታ ታገኛላችሁ። ይህም ለምንድን ነው? ቀይ ሽንኩርት በውስጡ ምን ስለያዘ ነው? ሰልፈር ስለያዘ ነው። ይህ ሰልፈር ደግሞ ለምንድን ነው የሚጠቅመው? ፀጉራችን በደንብ እንዲያድግ ያደርጋል። ፀጉራችን እንዳይሰባበር፣ ፀጉራችን በጣም ጠንካራ እንዲሆን፣ ፀጉራችን ያማረ እንዲሆን ያደርጋል ማለት ነው። ስለዚህ ይህን ጁስ መጠቀማችሁ በጣም ብዙ ጥቅሞችን ታገኛላችሁ ማለት ነው። የተለያዩ ጥናቶችን ለመመልከት ሞክሬ ነበር እና የተመለከትኩት አንድ ጥናት ጆርናል ኦፍ ደርማቶሎጂ ላይ የታተመ ጽሑፍን ተመለከትኩኝ። የተለያዩ ሰዎችን ፀጉራቸው የሳሱ ሰዎችን ሰበሰቧቸውና እነዛን ሰዎች ለ6 ሳምንት ያክል ተመለከቷቸው። በሚመለከቷቸው ሰዓት ላይ በመጀመሪያው 2 ሳምንት ጥሩ ለውጥ አዩ። የተወሰነ ፀጉራቸው መብቀል ጀመረ። በ4 ሳምንቱ 76% ሰዎች ፀጉራቸው በደንብ ማደግ ጀመረ ማለት ነው። በ6 ሳምንት አካባቢ ደግሞ ምን ያክል አደገ ማለት ነው? 87% ያክል ማደግ ቻለ ማለት ነው። ስለዚህ እናንተም ብትጠቀሙበት ምን ታመጡበታላችሁ ማለት ነው? ጥሩ ለውጥን ማምጣት ትችላላችሁ ማለት ነው። ቀይ ሽንኩርት ለጤና ያለውን ጠቀሜታ በመጀመሪያ እንመልከት። ቀይ ሽንኩርት ለምን ጤንነት ይጠቅማል? ለልብ ጤንነት ይጠቅማል፣ ለአጥንት ጤንነት ይጠቅማል፣ ለአንጀታችን ጤንነት ይጠቅማል። ፀጉራችን እንዲያድግ ያደርጋል ማለት ነው። ፀጉራችን ያማረ እንዲሆን፣ እንዳይሰባበር፣ ጠንካራ እንዲሆን ብቻ በቃ የተዋበ ፀጉር እንዲኖራችሁ የቀይ ሽንኩርት ጁስ በጣም ጠቀሜታ አለው ማለት ነው። ይህን ጠቀሜታ የሚሰጠው እንዴት ነው? በምን አይነት መንገድ ነው? ምን ስላለው ነው ይህን ጠቀሜታ የሚሰጠው የሚለውን ነገር በዝርዝር እንመልከት። ቀይ ሽንኩርት በውስጡ ምን ይዟል? ሰልፈር የሚባል ንጥረ ነገር ይዟል። ይህም ድኝ ብለን እኛ ምንጠራው ማለት ነው። እሱም በመያዙ ምክንያት ፀጉራችሁ ያማረ እንዲሆን፣ እንዳይሰባበር፣ በቀላሉ እንዳይጎዳ፣ የተለያዩ ኢንፌክሽኖችን ለመከላከል ይጠቅማል። ይህ ሰልፈር ደግሞ ሰውነታችን ውስጥ ለፕሮቲን መመረት፣ ለኢንዛይሞች መመረት ትልቅ አስተዋጽኦ አለው። ስለዚህ አንደኛው ፕሮቲናችን ምንድነው? ፀጉራችን ፕሮቲን ነው። ከምን የተሰራ? ከሪያቲኒን የሚባል ፕሮቲን አለው በውስጡ ማለት ነው። ስለዚህ ለዛ ኬሪያቲኒን ምን ያስፈልገዋል? ሰልፈር ያስፈልገዋል። በደንብ ያ ኬሪያቲንን እንዲያድግ ማለት ነው። ስለዚህ ያ ኬሪያቲንን በደንብ እያደገ ሲመጣ ፀጉራችንን በደንብ እያደገ ይመጣል ማለት ነው። ቀይ ሽንኩርት ይህን ተግባር በመከወን ምን ማድረግ ይችላል ማለት ነው? ፀጉራችሁ እንዲያድግ ማድረግ ይችላል ማለት ነው። ስለዚህ ቀይ ሽንኩርትን በሚጠቀሙበት ሰዓት ላይ ፀጉራችሁ እንዲያድግ ያደርጋል። ለምን? ሰልፈር በውስጡ ስላለው ማለት ነው። ሌላኛው ቀይ ሽንኩርት በውስጡ የያዘው ነገር ምንድነው? የተለያዩ አንቲ ማይክሮቢያል ፕሮፐርቲዎችን አለው። ለምሳሌ ፈንገስ ካለ ፈንገሱን የማከም፣ ኢንፌክሽን ካለ ኢንፌክሽኖችን የማከም አቅም አለው ማለት ነው። እሱን በማድረግ ምን ማድረግ ትችላላችሁ? እዛ ጋር ያሉትን ኢንፌክሽኖች ማከም ትችላላችሁ። ነገር ግን ለተለያዩ ኢንፌክሽኖች፣ ለፈንገሶች መድኃኒት ተሰጥቷችሁ ከነበረ እነዛ መድኃኒቶች ማቆም መቻል የለባችሁ። እነዛ መድኃኒቶች በስርዓቱ መውሰድ መቻል አለባችሁ። ያለበለዚያ የከፋ የጤና ችግር ሊገጥማችሁ ስለሚችል ማለት ነው። ስለዚህ እንደዛ ማድረግ መቻል አለባችሁ። አንቲማይክሮቢያል ኢፌክቱ ደግሞ በጣም ብዙ ጠቀሜታዎች አሉት እና ቀይ ሽንኩርት ጁስን በምትጠቀሙበት ሰዓት ላይ እዛ ጋር የሚከሰቱ የተለያዩ ኢንፌክሽኖችን ማከም ይችላል ማለት ነው። ሌላኛው ቀይ ሽንኩርት በውስጡ የያዘው ነገር ምንድን ነው? አንቲኦክሲዳንቶች አሉት። እነዚህ አንቲኦክሲዳንቶች ደግሞ ለምንድን የሚጠቅሙት? ፍሪ ራዲካሎችን ከፀጉራችን ዘለላ ስር ያሉትን ምን ለማድረግ ለማስወገድ ይጠቅማሉ ማለት ነው። እንደሚታወቀው ፍሪ ራዲካል በሚበዛበት ሰዓት ላይ ፀጉራችሁ በቶሎ እንዲያረጅ ያደርጋል። ፀጉራችሁ እንዲሸብት ያደርጋል። ፀጉራችሁ እንዲሰባበር ያደርጋል። ፀጉራችሁ ጥንካሬውን እንዲያጣ ያደርጋል። ስለዚህ ያንን ቀይ ሽንኩርት ጁስ በምትጠቀሙበት ሰዓት ላይ አንቲኦክሲዳንት ታገኛላችሁ። ምን የሚባል አንቲኦክሲዳንት? ፍላቪኖይድ የሚባል አንቲኦክሲዳንት በነጭ ሽንኩርት ውስጥ ስላለ ያንን ባህሪ ስለተላበሰ እነዛን ፍሪ ራዲካሎች በደንብ አድርጎ ማስወገድ ይችላል። በነዛ ፍሪ ራዲካሎች አማካኝነት የሚመጣው የፀጉር ላይ ጉዳት ደግሞ በደንብ ይቀንሳል ማለት ነው።
ስለዚህ በዚህ መንገድ ነው እነዚህን ተግባራት የሚከውኑት። ምን ስላለው? ሰልፈር በውስጡ ስላለው፣ ምን ስላለው? የአንቲ ማይክሮቢያል ፕሮፐርቲ ስላለው፣ ምን ስላለው? አንቲኦክሲዳንት በውስጡ ስላለው ፍላቪኖይድ የሚባል ማለት ነው። ስለዚህ ፀጉራችሁን በዚህ መንገድ መወገድ ይችላል። እንዴት ነው ማዘጋጀት ያለባችሁ? እንዴት ነው መጠቀም ያለባችሁ የሚለውን ነገር እንመልከት። የምታዘጋጁት እንዴት ነው? 4 ነጭ ሽንኩርት ትወስዳላችሁ። በደንብ አድርጋችሁ ትከትፉታላችሁ። የከተፋችሁትን ነጭ ሽንኩርት በጁስ መፍጫ በደንብ አድርጋችሁ ትፈጩትና ከዛ ታጠሉታላችሁ። ካጠለላችሁ በኋላ እንደሚታወቀው ስትቀቡ ቀይ ሽንኩርት ምን አለው? ሽታ አለው። ያን ሽታ ለማጥፋት የናና ዘይትን መጠቀም ትችላላችሁ። የሮዝመሪ ዘይትን መጠቀም ትችላላችሁ። የኮኮናት ዘይትን መጠቀም ትችላላችሁ። የአሎቬራ ዘይትን መጠቀም ትችላላችሁ ማለት ነው። ይህንን በማድረግ ሽታውን ማጥፋት ትችላላችሁ። እዛ ያዘጋጃችሁት ጁስ ላይ እነዚህን ዘይቶች በመጨመር ሽታውን ማጥፋት ትችላላችሁ። በምትቀቡበት ሰዓት ላይ የራስ ቅላችሁን የስረኛውን ነው የምትቀቡት። መጀመሪያ ፀጉራችሁን በደንብ ትታጠባላችሁ። ከታጠባችሁ በኋላ ስሩን በደንብ አድርጋችሁ በዚህ ጁስ ታርሱታላችሁ። ከራሳችሁ ከ1 ሰዓት በኋላ ፀጉራችሁን በደንብ አድርጋችሁ መታጠብ አለባችሁ ማለት ነው። ይሄን በማድረግ ፀጉራችሁን ምን ማድረግ ትችላላችሁ? ማሳደግ ትችላላችሁ ማለት ነው። ነገር ግን መጠንቀቅ ያለባችሁ አለርጂ ካለባችሁ መጠንቀቅ አለባችሁ። የተለያዩ መድኃኒቶች ተሰጥቷችሁ እነዛ መድኃኒቶች አቁመን በቃ በዚህ እናክም የምትሉ ሰዎችን መጠንቀቅ መቻል አለባችሁ። የተለያዩ መድኃኒቶችን ማቆም መቻል የለባችሁም። ምክንያቱም ይሄ ነገር ሕክምናን አይተካም፣ ነገር ግን ይጠቅማችኋል። በተለያየ ህመም ውስጥ ሆናችሁ የተሰጣችሁ ሕክምና ሊኖር ይችላል። ስለዚህ ያንን ማቆም አግባብ አይደለም። በዚህ መንገድ ምን ማድረግ ትችላላችሁ? ፀጉራችሁን ማሳደግ ትችላላችሁ። ስለዚህ ፀጉራችሁ ሳይሸት፣ ፀጉራችሁ በተለያዩ ኬሚካሎች ሳይጎዳ በቀላሉ በዚህ ተፈጥሯዊ ነገር ፀጉርን ማሳደግ ይቻላል ማለት ነው። ዛሬ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ምን ተመልክተናል? ስለ ፀጉር እድገት ተመልክተናል። ፀጉርን የሚያሳሱ ነገሮች ምንድናቸው የሚሉትን ነገሮች በደንብ ተመልክተናል ማለት ነው። ፀጉራችሁ ደግሞ ይሄን ቀይ ሽንኩርትን ጁስ በምትጠቀሙበት ሰዓት ላይ የሚሸት ከሆነ ያንን ሽታ እንዴት ማስወገድ እንዳለባችሁ ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አለኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።